ሰላም ጓደኞቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ያለው እግዚአብሔር ይመስገን ሰላም ነን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ አማን ነው? ከኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ይኸውልኝ እንግዲህ ዛሬን የዱባይ ዘህማ ማለት ነው ተመልከት። የሁሉ መኪና ሻርጃ መሄድ ነው እንግዲህ። ከዚህ ሁሉ ተጋፍቼ ስንት ሰዓት እንደምደርስ እግዚአብሔር ነው አዋቂ። እና እንዴት ናችሁ? ስራ፣ ጤና ሁሉ ሰላም በያላችሁበት እግዚአብሔር ሰላም ይብዛላችሁ። እና እንዴት ይዟችኋል? ዱባይ እንደማታውቋት እንግዲህ እንዲህ ነው ዛህማ። ይኸው ታፔላ ላይ ያያችሁ ማለት ነው። ይለያል። የዛሬው ዝናቡም አየሩም በጣም ይለያል። ከባድ ነው የምላችሁ ነገር ቢሆን በጣም ከባድ ነው የዛሬው። እኔ ራሱ መኪና ላይ ቁጭ ብዬ 1 ሰዓት ወላጅ ነው እንግዲህ ስንት ሰዓት እንደምደርስ እግዚአብሔር ይወቅ ከምላችሁ በላይ ማለት ነው። እንግዲህ እዚህ ውስጥም ያላችሁ ካላችሁ እንግዲህ ሃይ በሉኝ በኮሜንት እና ውዶቼ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ። እሺ ይሄው ግማሹ ተኝቷል፣ ግማሹ ደግሞ ስልክ ያያል። እንደኔ አርፎ የማይተኛው ማለት ነው። ይሄው በጣም ይከብዳል። በጣም ነው የሚከብደው የዛሬው ማለት ነው። እኔ አሁን ከመጣሁን በጣም ጀምሬ ከመኪና ላይ ወርጄ አላውቅምና ወላሂ እሄዳለሁ እንደ ዛሬው ዛህማ ሲሆን አይቻላቅ። በቃ መንቀሳቀስ ራሱ አልቻልንም። በጣም ነው የሚገርመው። ዝናቡም ይሄው ጥቁርቁር ብሏል። አገሬን እያስታወሰኝ ነው። እናንተስ? ከዚህ ሁሉ ግን የሚያሳዝኑ ጠላባቶች ናቸው። ይሄ ሁሉ ጋር ተጋፍተው እንዴት ብለው እንደሚደርሱት አላውቅም። ብርድ ነው። በጣም ነው የሚያቃጥለው ማለት ነው። እኛ ያለንበት አካባቢ ንፋስ አለ። ከእናንተ ጋርስ እንዴት ነው? በያላችሁበት ዱባይ ውስጥ ያላችሁ ማለት ነው ካላችሁ ኮመንት ላይ ያሳውቁኝ። እሺ ውዶቼ። እና ሰብስክራይብ ለምንድን ነው የማታረጉኝ? ኧረ በእናታችሁ እየተመታብኝ ነው። ሰብስክራይብ አድርጉኝ። ደግነት ለራስ ነው። ምን ችግር አለው? እኛ የማንንም ዩቲዩበር ሰብስክራይብ ላይክ እያደረግን እዚህ የደረስ ነው። እስኪ እንንቃ በቃ። እስከ መቼ ለሰው አጎብድደን እንኖራለን እንዴ? እስከ መቼ? እስኪ ለራሳችን መቼ ነው የምንኖረው? ሰብስክራይብ አድርጉኝ። እኔ መመልሳለሁ። እናንተ አርጋችሁ ደግሞ እኔ ያልመለስኩት ካለው አልመለስሽም በሉኝና ጥፋቴን ልወቀው። እሺ ውዶቼ። እና ይሄውላችሁ ይሄን ነው የምላችሁ። ሰብስክራይብ አድርጉኝ። እኔ ያው ብዙም ወሬም ስለማልችል ለዛ ነው። እሺ ውዶቼ። እና ይሄን ይመስላል የዛሬው ዝናቡ። እንግዲህ ነገ በጣም ኃይለኛ ዝናብ አለ እየተባለ ነው። ቅመሞች የራሳችሁን ጠብቁ ባለው ነገር። እንግዲህ ስራውን በጣም እንደሚበዛ ማውቃለሁ። ልጆቹ ዝናብ ሲዘንብላቸው በቃ የነሱ ደስታቸው ነው። ለኛ ግን ደግሞ በጣም ከባድ ነው። አየሩ ደስ ቢልም ስራው በጥፍ ጨምሮብናል። ስለዚህ ከእንደዚህ አይነት ግፍ ለመውጣት እስበሳችን እንተዳደግ። ምን ችግር አለው? ማርያምን እኔ ከምሬ ነው መረረሰች ትብሎኛል በጣም። ያው እንደኔ ሰለቻችሁ ካላችሁ እስኪ እኔ ያለው በሉኝ እስኪ። እንደኔ ሰለቸ ሰው ካለ ኧረ እኔም ሰልችቶኛል መሄድ እፈልጋለሁ ወደ ሀገሬ ካለ ሰብስክራይብ ያድርግ። ሰው ዝሙት የሚሰሩትን ከወንድ ላይ ወንድ የሚያዩትንስ የሚያረጉትንስ እኛ እያየን አይደል እንዴ? እኛ ንጹሆቹን ብታረጉን ምን ችግር አለው? ከምንም ነፃ ይሆን ማለት ነው። እነዛ በውግት ትጠብቃላችሁ። እኛን ግን ተራ የቤት ሰራተኛ ስለሆነ ነው። እነሱ እኮ ዝሙት መፈጸም የጀመሩት በእኛ ላይ እንደሆነ ታውቃላችሁ። የኛ ቪው የኛ ተመልካች ስለሆን የነሱ ተመልካች ስለሆን ነው እነሱ እንደዚህ ከሴት ላይ ሴት ከወንድ ላይ ወንድ እያመጡ ማለት ነው የሚጃጃሉ።
ስለዚህ ስበሳችን እንተዳደግ ነው የምለው። እንግዲህ ዱባይን በዚህ መልኩ እያሳየኋችሁኝ ነው። ከቀረጻም ስህተት ካለ ቀረጻሽ ትክክል አይደለም ብላችሁ አርሙኝ። አዛዥ ነኝ። እሺ ውዶቼ፣ ያው ዛማው እስከሚያበቃ ድረስ ቀርጻለሁ። እስከዛው ድረስ አበረታቱኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። ማየት አለማየት የእናንተ ፋንታ ነው፣ ግን ሼር አድርጉልኝ፣ ላይክም አድርጉልኝ። ለእኔ ይጠቅመኛል። አዲስ ጀማሪ ስለሆንኩ ማለት ነው። ይኸው የቻርጃ መገንጠያ እንግዲህ ይሄ ነው። እኛ ወደ ዱባይ ተገነጠል። እንግዲህ ዱባዮች ወየበሉኝ። እችን ቦታ የምታውቋት ካላችሁ አንድ ሰፈር ነን በሉኝ። እሺ ከዚህ ይኸው ታፔላ እያሳያችሁ ነው የሚሄደው። እዚህ ደርሻለሁ። ሌላ ቦታ ነበር ዛሬ ላሳያችሁ ያሰብኩት፣ ግን በሌላ ቦታ ነው የሄድኩት። ለምን በጣም ዘህማ ነው በዛኛው በኩል ወደ መዝራ የሚባለው ቦታ ለመሄድ ማለት ነው። እሺ ውዶች፣ ይሄው እንግዲህ እዚህ ሰፈር ያላችሁ ሰዎች አይበሉኝ። ዱባይ በዚህ ሰዓት በጣም ደስ ትላለች። በጣም ነው ደስ የምትለው ዱባይ፣ ከምንም በላይ ማለት ነው። ጨለማ ውስጥ ገብቻለሁ። ይሄው እንግዲህ ይህን ይመስላል እናንተ ውሎ። እዚህ አካባቢ ያለሽው የመዲያም ቅመሞች ሁላስ ሰብስክራይብ አድርጉኝ፣ አበረታቱኝ። ያው እንግዲህ ወደ ሻርጃ የሚሄደው ያው በዛኛው መስመር በጣም ኃይለኛ ነው። በጣም በኃይለኛው ማለት ነው። ይሄ እዛ ፊት ለፊት ይታያችኋል። እዚህ ጋር ያለው ሱፐር ማርኬት እዚህ አካባቢ ነው ያለሁት እኔ። አሁን ሌላ ቦታ ስለሆንኩ ወደ ሌላ ቦታ ነው እየሄድኩኝ ያለሁት። ይሄን ይመስላል። በተረፈ ሀገራችን ሰላም ያድርግልን። ሀገራችን ሰላም የናፈቃችሁ ደግሞ ጸሎት አድርጉ። እሺ ውዶቼ፣ ለወንድማችን ማስተራብነት እንግዲህ ምህረቱን ይላክለት። የዲሃው አባስ ሆኖ የሁሉም እንባ አባሽ እሱ ስለሆነ ሃይማኖት የማይለየው ብሔር የማይለየው እሱ ፈጣሪ ድረስለት ያላችሁ ጸሎት አድርጉለት ለወንድማችን። በዚህ አካባቢ መታችሁ የሚታጉ የመዳም ቅመሞች አይበሉኝ እና በያላችሁበት ሰላማችሁ ይብዛ። ይሄ ደግሞ ሉሉ ነው። ከዚህ በኋላ በቃ ወደ ገጠር እየወጣሁ ነው። መዝራ አካባቢ ያላችሁ ሰዎች አይበሉኝ። እንግዲህ ጎረቤታችሁ ከሆንኩ ማለት ነው። ከዋንጃ አካባቢ ያላችሁ የመዳም ቅመሞች ሰላም በሉኝ። እኔም ሰላም እላችኋለሁኝ። ይህን ይመስላል እንግዲህ የዛሬው ውሎ። አያምርም? በጣም ነው የሚያምር። ዛፍ ምናምን ሳይ እኔ ሀገሬ ነው የሚያስታውሰኝ እና ከእናንተ ስሌት ደስ አይላችሁ? እንግዲህ በዚህ አካባቢ የምትወጡ የመዳም ቅመሞች ይህን ይመስላል። በጣም ደስ ይላል። በጣም አሪፍ ነው። እና እኔ የምላችሁ በስበሳችን እንተዳደግ። ከስደት መቼ ነው የምንወጣው? ጥያቄ የሆነብኝ እንደዚህ ብለን እስከ መቼ ነው ግን እኛ ከስደት የምንወጣ ይመስላችኋል? እንደው አሁን እንወጣለን ብሉኝ። እኔ ግን ምንም አይመስለኝም። ለምን? ምንም ለውጥ ስለሌለ ማለት ነው። ለውጥ የለም። ማፈር ብቻ ነው፣ መድከም ምናምን ምናምን፣ ሌላ ነገር የለም። እና ለማንኛውም ስበሳችን እንተዳደግ፣ እንበርታ፣ ጠንክር።
መበረታታት ጥሩ ነው። ተስፋ አንቆርጥም። ይመስላል ዱባይ እኮ በቃ ቁጥር 2 ኢትዮጵያ ማለት እችላለሁ። በጣም ችግኝ ቦታ ናት። አረንጓዴ ቦታ ስለሆነች በጣም ነው የምታምረው ዱባይ ማለት ነው። እዚህ አካባቢ እንግዲህ በጣም ነው የሚያምረው። ከዚህ በኋላ ደግሞ እዛው አያችሁት። ያው ይሄንን የምቀርጽላችሁ ቪዲዮ መቅረጽ ስለማይመቸኝ ነው። ቪዲዮ መስራት ስለማይመቸኝ ነው። እሺ ውዶቼ፣ አይመችም ቦታው። የኛ ሰዎቹም ልጆቹም በቃ ስለሚኖሩብን ቪዲዮ ለመቅረጽ በጣም ነው የምንቸገረው። ለምን እንዴት ነው ለምን ያደርግላችኋል ምናምን ስለምንባል አይመቸንም። ስለዚህ ለዛ ነው እንግዲህ በዚሁ እያለ ቀን እስከሚወጣልን ድረስ እንኖርና ቀን ሲወጣልን አሪፍ ቪዲዮ ይዘን እንመጣለን ብዬ ተስፋ አደርጋለሁ። ተስፋ ለመቁረጡ ይሻላል ብዬ ነው። ተስፋ የቆረጠ የትም ስለማይደርስ ባንቆርጥ ስለሚሻለን ማለት ነው። ተስፋ አንቆርጥም፣ እስከ መጨረሻው ድረስ እንጋፋለን። አይመስላችሁም? ይሄ መዝራዓ ይባላል። እሺ ይሄ መዝራዓ ነው እንግዲህ ተምር ምናምን ይሄን ይመስላችኋል። ተምር የሚመረጥበት ቦታ አካባቢ እዚህ ጋ ነው። በጣም ትንሽ ቤት ነው ያለው በነገራችን ላይ እዚህ አካባቢ ውስን ነው እንጂ ጠቅላላ መዝራዓ ነው፣ አትክልት ነው። ይሄው ዛፍ ምናምን ገና ያልሰለጠነ አካባቢ ነው ያለሁት። እሺ ይሄን አበባ ሳይ ደግሞ በተለይ በጣም ነው ደስ የሚለኝ። እዛ አካባቢ ያለ አበባ በጣም ነው የሚያምር። ያው መኪናው በጣም ስለሚፈጥን ቀስ አድርጌ ስላልቀረስኩት በጣም ይቅርታ። እሺ ውዶቼ፣ ምንም ማድረግ ስለማልችል ነው በሰው እጅ የሆነ ነገር። ይኸው ደግሞ እዛ ጋር ፈረስ ጋልበው እየሄዱ ፈረስ ጋር እየሄዱ ነው። የአባቴን በቅሎ ነው ያስታውስ። እኔ ራሱ ማለት ነው የአባቴ በቅሎ ነው ትዝ ያለኝ። አይገርምም? እነሱም ለካ በቅሎ ይጋልባሉ፣ እኛ ብቻ አይደለም። የእነሱ ታዲያ ፈረስ ነው፣ የኛ በቅሎ ነው። ምንም ማድረግ አንችልም፣ ሰው ባለው አይደለ? እና ይሄን ይመስላል እላችኋለሁ ውዶቼ፣ ፍቅሮቼ። በሌላ ቪዲዮ እስከመጣ ድረስ ከተመቼ አሪፍ ቪዲዮ ይዤ እመጣለሁ። እስከዛው ድረስ ሰላም ቆዩኝ። መልካም ስራ ይሁንላችሁ በያላችሁበት። እግዚአብሔር ሰላም አይለያችሁ። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ውዶቼ፣ ፍቅሮቼ፣ እህቶች። መኪናው በጣም ነው የሚያስቸግረው፣ ይፈጥናል በጣም
እስካሁን አሪፍ ነበር እየሄድ ነው። አሁን ግን የስራው ባህሪ ስለሆነ